የዛሬው ታሪክ ስለ ዳዊት ነው። በእምነትና በወንጭፍ ብቻ ግዙፉን የገጠመው ልጅ ታሪክ። እስራኤል ከፍልስጤማውያን ጋር ጦርነት ገጥማ ነበር። ጎልያድ የሚባል ግዙፍ ተዋጊ በየቀኑ የእግዚአብሔርን ሕዝብ ሲሳደብ ነበር። ቁመቱ ወደ 10 ጫማ የሚጠጋ ነበር። ከባድ ትጥቅ ለብሶ ነበር። ማንም ሊዋጋው አልደፈረም። ሁሉም ፈሩ። አንድ ቀን ዳዊት የሚባል አንድ ወጣት እረኛ ለወንድሞቹ ምግብ ሊያመጣ መጣ። ጎልያድ በእግዚአብሔር ሲሳለቅ ሰማ። ዳዊትም ይህ ያው እግዚአብሔርን ሊሰድብ የሚደፍር ማን ነው? አለ። ዳዊት እግዚአብሔር ከማንኛውም ግዙፍ ሰው እንደሚበልጥ ያምን ነበር። ለንጉሥ ሳኦል እኮ እወጋዋለሁ ብሎ ነገረው። ንጉሡም አንተ ገና ልጅ ነህ አለው። ዳዊት ግን በጎቹን ከአንበሳና ከድብ እንዴት እንዲጠብቅ አምላክ እንደረዳው አስታወሰ። እግዚአብሔር እንደገና እንደሚጠብቀው ያምን ነበር። ዳዊት የጦር ትጥቁን አልተቀበለም። በትሩን፣ ወንጭፉን እና 5 ለስላሳ ድንጋዮችን ብቻ ይዞ ወደ ሸለቆው ገባ። ጎልያድ ሳቀ። ዳዊት ግን አንተ ሰይፍና ጦር ይዘህ ወደ እኔ ትመጣለህ፣ እኔ ግን በእግዚአብሔር ስም ወደ አንተ እመጣለሁ አለ። ዳዊት በወንጭፉ ውስጥ ድንጋይ አስቀምጦ በሙሉ ኃይሉ ወዘወዘው። ድንጋዩ በአየር ውስጥ እየበረረ ጎልያድን ግንባሩ ላይ መታው። ግዙፉ መሬት ላይ ወደቀ። በአንድ ድንጋይና በታላቅ እምነት እግዚአብሔር ድልን ሰጠ። ችግሩ የቱንም ያህል ቢሰፋ እግዚአብሔር ትልቅ ነው። እርሱን ካመንን እርሱ ስለ እኛ ይዋጋል። ይህንን ታሪክ ከወደዳችሁት እባክዎ ለተጨማሪ የመጽሐፍ ቅዱስ ታሪኮች ይውደዱና ሰብስክራይብ ያድርጉ።